ያልተነገረው የእግዚአብሔር ጀነራል ቶሚ ሂክስ ታሪክ። እንደ ኤኤ አለን፣ ጃክ ኮ፣ ዊሊያም ብራንሃም፣ ኦራል ሮበርትስ፣ ካትሪን ኩልማን፣ ኤሚ ሲምፕል ማክፈርሰን ያሉት የእግዚአብሔር ሰዎች አገልግሎታቸው በመላው ዓለም በናኘበት ወቅት ቶሚ ሂክስ ገና ወደ አገልግሎት አልገባም ነበር። ከብዙዎቹም ጋር በተመሳሳይ የመጽሐፍ ቅዱስ ትምህርት ቤት ተምሯል። ነገር ግን እነርሱ በታላቅ የመንፈስ ቅዱስ ኃይል ሲያገለግሉ፣ እርሱ አንድ የተለመደ ሕይወት የሚመራ ተራ ክርስቲያን ነበር። ነገር ግን ቶሚ ሂክስ ይህንን ሕይወቱን አይወደውም ነበር። በአንዲትም ቀን ቶሚ አይሆንም፣ እንደዚህ ተራ ክርስቲያን ሆኜ ከዚህ በላይ መቀጠል አልፈልግም በማለት ቁጭት ውስጥ ገባ። ከዛ ቁጭት በመነሳት በእግዚአብሔር ፊት በሩን በመዝጋት ለ40 ቀን ያለምንም ምግብ በውሃ ብቻ በመጾም መጸለይ ጀመረ። ይጸልይ የነበረውም እግዚአብሔር ሆይ ወዴት ነህ? የምትሰራው እግዚአብሔር የት ነህ? በማለት ነበረ። 40 ቀኑንም በጾምና በጸሎት በእግዚአብሔር ፊት ካሳለፈ በኋላ ምንም አይነት ምላሽ ከእግዚአብሔር ዘንድ አላገኘም ነበር። ነገር ግን ቶሚ ሂክስ ተስፋ በመቁረጥ የቀድሞ ተራ ሕይወቱን መግፋት አልፈለገም ነበር። ስለዚህም ተስፋ ባለመቁረጥ እንደገና በጾምና በጸሎት የተጎዳ ሰውነቱን በመገንባት ራሱን ለሌላ የ40 ቀን ጾምና ጸሎት አዘጋጀ። ከጥቂት ቀናትም በኋላ ለሁለተኛ ጊዜ በሩን ዘግቶ በእግዚአብሔር ፊት ለ40 ቀን ያለምንም ምግብ በውሃ ብቻ በመጾም መጸለይ ጀመረ። በዚህም ጊዜ እግዚአብሔር ሆይ ክብርህን ትገልጥብኛለህ፣ ካልሆነ ግን ግደለኝ እያለ ይጸልይ ነበር። አሁንም ግን ለሁለተኛ ጊዜ ያደረገው የጾምና የጸሎት ጊዜ ያለምንም የተለየ መልስ ተጠናቀቀ። ነገር ግን ቶሚ ሂክስ አሁንም ቢሆን ተስፋ አልቆረጠም ነበር። ምክንያቱም በውስጡ ዓላማ ያለውና በመንፈስ ቅዱስ ኃይል የተሞላ ሕይወት ለመምራት ትልቅ ረሃብ አድሮበት ስለነበረ ነው። ስለዚህ ቶሚ ሂክስ ሰውነቱን እንደገና ለጥቂት ቀናት በመገንባት ለሶስተኛ ጊዜ የ40 ቀን የጾምና የጸሎት መርሃ ግብሩን ጀመረ። በዚህም ጊዜ ውስጥ እግዚአብሔር ሆይ ክብርህን በእኔ ሁኔታ እስከምትገልጠው ድረስና እስከምትጎበኘኝ ድረስ ጾም ጸሎቴን አላቆምም በማለት በመንፈስ ይቃተት ነበር። ነገር ግን በሶስተኛው በቶሚ ሂክስ የጾምና የጸሎት ጊዜ ላይ የእግዚአብሔር መልአክ ለቶሚ ሂክስ ተገለጠ። እንዲህም አለው፣ ከእግዚአብሔር ዘንድ ተልኬ መጥቻለሁ። ጸሎትህ በእግዚአብሔር ተሰምቷል። ስሜ የፈውስ ዝናብ ነው። ከአሁን ሰዓት ጀምሮ እስከ ዕለተ ሞት ድረስ ቀንና ሌሊት ካንተ ጋር እንደሆን ተልኬያለሁ። በመጀመሪያ የተሰጠ መለኮታዊ ተግባር ወደ አርጀንቲና መሄድና ጆሃን ፔሮን የሚባል ሰውን ማግኘት ነው። ካገኘኸውም በኋላ ይህ ሰው ሬዲዮ፣ ቴሌቪዥንና ስቴዲየም ለ2 ሳምንት ያክል ስፖንሰር እንዲያደርግ እግዚአብሔር እንዳዘዘና እንደተናገረ ንገረው። እግዚአብሔርም የፈውስን ዝናብ ይልካል፣ እንዲሁም የሀገሪቷ ኢኮኖሚ ይፈወሳል በማለት በዝርዝር ከተናገረው በኋላ ተሰወረ። ቶሚ ሂክስም ወዲያው ወደ አርጀንቲና አቀና። ከዚያም ከአርጀንቲና አየር ማረፊያ ጀምሮ ጆሃን ፔሮን ማን እንደሆነና የት እንደሚገኝ በመጠየቅ ጆሃን ፔሮን የአርጀንቲና ፕሬዝዳንት እንደሆነ ተረዳ። ነገር ግን ጆሃን ፔሮን አሜሪካ ጠል የሆነ በአርጀንቲናም አምባገነን መሪ እንደሆነ አላወቀም ነበር። ሌላው ጆሃን ፔሮን ለወንጌልና ለክርስትና ጥሩ አመለካከት አልነበረውም። ይሁን እንጂ ቶሚ ሂክስ የእግዚአብሔርን ትእዛዝ በመከተል ጆሃን ፔሮንን ለመገናኘት ወደ አርጀንቲና ቤተ መንግሥት በድፍረት ሄደ። እዛም በደረሰ ጊዜ ከጆሃን ፔሮን የቅርብ የግል ጠባቂ ጋር ፊት ለፊት ይገናኛል። ወዲያውም በቶሚ ሂክስ ላይ የጦር መሳሪያ በመደገን በማጨናነቅ ምን ሊሰራ እንደመጣ ጠየቀው። ቶሚ ሂክስም በድፍረት ከእግዚአብሔር ዘንድ ተልኮ እንደመጣና ለሀገሪቷ ሁለንተናዊ የፈውስን ዝናብ ለማዝነብ እንደመጣ ይነግረዋል። ጠባቂውም ይህ የምታወራው ነገር እውነት ከሆነ በእኔ እንድትጀምር አዛሃለሁ፣ ምክንያቱም እኔ በተለያዩ የእጽ ሱሶች የተዘፈቅኩና ብዙ ጭንቀት የሚያሰቃየኝ በበሽታም የምሰቃይ ሰው ነኝ በማለት ለቶሚ ሂክስ ይነግረዋል። ቶሚ ሂክስም ጠባቂው እጆቹን ወደ ላይ እንዲያነሳ በመጠየቅ የእግዚአብሔርን ኃይል በጠባቂው ላይ ይጠራ ጀመር። ጠባቂውም ወዲያው መንቀጥቀጥና እግሮቹን ማወራጨት ጀመረ። ከዚያም በመሬት ላይ ተዘረረ። ከተዘረረበትም ሲነሳ እንዲህ አለ፣ በሰውነቴ ላይ ይሰማኝ የነበረው ህመም እየተሰማኝ አይደለም። በጣም ቀሎኛል። እንደተፈወስኩ በእርግጠኝነት አውቃለሁ። እኔ የፕሬዝዳንቱ የቅርብ የግል ጠባቂ ነኝ። ነገ በዚሁ ሰዓት ተመልሰ ብትመጣ
በቀጥታ ከፕሬዝዳንት ጆዋን ፔሮን ጋር በእርግጠኝነት አገናኛለሁ በማለት ለቶሚ ሂክስ ቃል ገባለት። በነጋታውም በተባለው ሰዓት ቶሚ ሂክስ በፕሬዝዳንቱ ቅጥር ግቢ ውስጥ ተገኘ። ወደ ፕሬዝዳንቱም ቀረበ። ፕሬዝዳንት ጆዋን ፔሮንም ምን ፈልጎ ወደዚህ እንደመጣ ቶሚ ሂክስን ጠየቀው። ቶሚ ሂክስም ከእግዚአብሔር ዘንድ ተልኮ እንደመጣና ከእግዚአብሔር ዘንድ የተሰጠውን ትዕዛዝ በማብራራት ለፕሬዝዳንቱ ነገረው። ፕሬዝዳንቱም ይህን ሲሰማ እንዲህ አለ፣ እንግዲያውስ ይህ ነገር እውነት ከሆነ እኔን ፊቴን በደንብ ተመልከት። በየትኛውም ጋዜጣ ሆነ ቲቪ ላይ መታየት አልፈልግም፣ ምክንያቱም በቆዳዬ ላይ ካንሰር አለ። ያንተ እግዚአብሔር ለአርጀንቲና ፈውስ ከላከ በእኔ ይጀምር። ቶሚ ሂክስም ለፕሬዝዳንቱ በሚጸልይበት ጊዜ ከነበረበት የካንሰር ህመም ወዲያው ሙሉ ለሙሉ ተፈወሰ። ፕሬዝዳንቱም ይህን በተመለከተ ጊዜ ቶሚ ሂክስን የጠየቀው ነገር ሁሉ ተፈቅዶልሃል፣ የአትላንታ ስታዲየምን ለ2 ሳምንት ያለምንም ክፍያ እንድትጠቀምበት ፈቅጄልሃለሁ አለው። እንዲሁም ይህ የአትላንታ ስታዲየም 25000 መቀመጫዎች ያሉት ሲሆን ቶሚ ሂክስ ሁል ጊዜ ማታ ማታ ፕሮግራሞችን እንዲያደርግ ተፈቀደለት። ፕሬዝዳንት ጆዋን ፔሮንም በእነዛ ፕሮግራሞች ላይ ከካቢኔዎቻቸው ጋር ይገኙ ነበር። በአትላንታ ስታዲየም በቶሚ ሂክስ አማካኝነት ለ2 ሳምንት ያህል ክሩሴድ መደረግ በጀመረበት በመጀመሪያው ሳምንት ውስጥ ወደ ስታዲየሙ በሚጎርፈው ህዝብ መጨናነቅ ጀመረ። ስታዲየሙም የሚጎርፈውን ህዝብ ማስተናገድ እስከማይችል ድረስ ብዙ ህዝብ ይታደም ነበር። በስታዲየሙ ውስጥ ካለው ህዝብም በውጪ ያለው ህዝብ በ4 እጥፍ ይበልጥ ነበር። በዛ ስፍራ ላይ ከሚገለጠው የፈውስ ተሐድሶ የተነሳና በየቀኑ እየጨመረ ከሚመጣው ህዝብ የተነሳ ቶሚ ሂክስና አብረውት የሚያገለግሉት አገልጋዮች ማንም ስታዲየም ውስጥ መግባት ያልቻለ ህዝብ የስታዲየሙን ግንቦች የነካ እንደሆነ እንዲፈወስ ይጸልዩ ነበር። ግንቦቹንም የነካ ወይም የዳሰሰ ከያዘው ከየትኛውም ደዌ ይፈወስ ነበር። በቶሚ ሂክስም ላይ ከሚገለጠው የፈውስ ኃይልም የተነሳ ብዙ ህዝብ ቶሚ ሂክስ ወዳረፈበት ሆቴል ይተሙ ነበር። እንዲሁም 4000 የሚሆኑ ሰዎች ቶሚ ሂክስ ባረፈበት ሆቴል ውጪ እስከ ማደር ደርሰው ነበር። ቶሚ ሂክስም ለመውጣትና ለመግባት ከመቸገሩ የተነሳ አለባበሱን በመለወጥ የተለየ አለባበስ በመልበስ ለመውጣትና ለመግባት ተገዶ ነበር። የሁለቱም ሳምንት የአትላንታ ስታዲየም ክሩሴድ ከተጠናቀቀም በኋላ የአርጀንቲና መንግስት ለቶሚ ሂክስ ጥሪ በማድረግ ምንም እንኳን ለ2 ሳምንት አገልግሎ ለመመለስ ቢያስብም እነርሱ ግን ሊፈቅዱለት እንደማይችሉና ለሌላ የ3 ወር ጊዜ ቆይቶ እንዲያገለግላቸው ግድ አሉት። ፕሬዝዳንት ጆዋን ፔሮንም ቀድሞ ለ2 ሳምንት ካገለገለበት የአትላንቲክ ስታዲየም በሚበልጠው 100,000 መቀመጫዎች በሚይዘው ሄሪኬንስ በተሰኘ ስታዲየም በአሁኑ ቆይታው እንዲያገለግል ፈቀደ። ለቶሚ ሂክስም ለቀጣይ 3 ወራት በአርጀንቲና ምድር የተጀመረው ይህ የእግዚአብሔር ኃይል እንቅስቃሴ እንዲቀጥል በየቀኑ ማታ ማታ ፕሮግራሙ እንዲካሄድ እንደሚፈልጉ ገልጸውለት ለቀጣይ 3 ወራት ያለማቋረጥ በአርጀንቲና ምድር የፈውስ ዝናብ ሊዘንብ ችሏል። እንደዚህ ነው ታላቁ የአርጀንቲና የእግዚአብሔር ተሐድሶ በአርጀንቲና ምድር ላይ ሊወርድ የቻለው። በዚህም ወቅት ፕሬዝዳንቱና መላው ካቢኔን ጨምሮ የምክር ቤት አባላትን ጨምሮ በአጠቃላይ ወደ 3 ሚሊዮን የሚጠጉ ሰዎች ወደ እግዚአብሔር መንግስት ሊጨመሩ ችለዋል። የቶሚ ሂክስ የሶቪየት ህብረት ቆይታ የአርጀንቲና አገልግሎቱን ካጠናቀቀ በኋላ በመለኮታዊ ምሪት በመቀጠል የተጓዘው በወቅቱ የብረት መጋረጃ ተብላ ወደምትጠራው ምንም አይነት የሃይማኖት እንቅስቃሴ ወደሌለባት የኮሚኒስት ሀገር ወደ ራሽያ ነበረ። ቶሚ ሂክስም በአርጀንቲና በመለኮታዊ ምሪት እንዳደረገው ሁሉ አሁንም በቀጥታ ያመራው ወደ ራሽያ ቤተ መንግስት ነበር። የራሽያንም ፕሬዝዳንት ለማግኘት በመቻሉ እንዲህ ሲል በወቅቱ የራሽያ ፕሬዝዳንት ለነበረው ኒኪታ ኩርቼቭ ይነግረዋል። እግዚአብሔር ወደዚህ ምድር ወንጌልን እንድሰብክ መርቶኛል። ይህንንም ወንጌል በምድሪቷ ላይ እንድትፈቅድልኝ እፈልጋለሁ። ፕሬዝዳንቱም አይሆንም፣ ይህ ከሕጋችን ውጪ ነው፣ ልፈቅድልህ አልችልም በማለት ይመልስለታል። ቶሚ ሂክስም እግዚአብሔር አዟልና ግዴታ በዚች ምድር ወንጌል ይሰበካል፣ ሕጉንም አንተ መቀየር ትችላለህ በማለት ይመልስለታል። ፕሬዝዳንቱ ግን በአቋሙ ጸንቶ ነበር። ነገር ግን ቶሚ ሂክስ በእግዚአብሔር መንፈስ በመመራት እንዲህ አለ፣ ባለቤት የደም ካንሰር ሉኪሚያ ተጠቂ ነች። እግዚአብሔርም ሊፈውሳት ይችላል፣ ካልሆነ ግን መሞቷ አይቀሬ ነው። ነገር ግን የምታምን ከሆነና ለ3 ሳምንት በመላው ራሽያ ወይም በሶቪየት ህብረት ወንጌል እንድሰብክ
ፊርማ ያረፈበትን ፍቃድ የምትሰጠኝ ከሆነ ባለቤትህ አሁኑኑ የእግዚአብሔር ፈውስ ያገኛታል። ፕሬዝዳንቱም ያንተ እግዚአብሔር ሚስቴን ወዲያውኑ ሊፈውሳት ይችላልን? በማለት ቶሚ ሂክስን በመገረም ጠየቀው። ቶሚ ሂክስም በሙሉ መተማመን አዎን ይችላል በማለት ይመልሳል። ስለዚህም ፕሬዝዳንቱ በሐሳብ ተስማምቻለሁ በማለት ፍቃዱን ለቶሚ ሂክስ ሰጠው። ቶሚ ሂክስም ወዲያውኑ ሚስት ተፈውሳለች፣ አሁኑኑ ሄዳችሁ የደም ምርመራ ማድረግ ትችላላችሁ አለ። የመጀመሪያ ወንጌልን በሚሰብክበት ቀን አስተርጓሚ የነበረችው ሴት ቶሚ ሂክስ የዚች ሀገር ጌታ ኢየሱስ ክርስቶስ ነው ብሎ ሲሰብክ እና ሲናገር፣ እርሷ ግን ይህንን አረፍተ ነገር ለመተርጎም ተቃወመች። ምክንያቱም የዚህ ሀገር ጌታና ገዢ ስታሊን ነው የሚል ጽኑ እምነት በመላው ሶቪየት ህብረት ስላለ ነው። አስተርጓሚዋም በፍርሃት ከዛ በኋላ ማስተርጎም ስላልፈለገች ቶሚ ሂክስን በተሰበሰበው ሰው ሁሉ ፊት ጥላው ከመድረኩ ወረደች። ነገር ግን በዚያኑ ቅጽበት የመንፈስ ቅዱስ ኃይል በቶሚ ሂክስ ላይ ግሎሶሎሊያ ተብሎ በሚታወቀው በሐዋርያት ላይ በወረደው አይነት የልሳን ስጦታ መገለጥ ጀመረ። በራሺያም ቋንቋ ያለማቋረጥ ከ1 ሰዓት በላይ አቀላጥፎ መስበክ ጀመረ። በዚህም ጊዜ ብዙ ሰዎች እያለቀሱ ንስሐ ይገቡ ነበር። ቶሚ ሂክስም ስብከቱን ከጨረሰ በኋላ እንኳን ለተከታታይ 5 ሰዓታት ያህል ለቅሶውና ጩኸቱ ሊቆም አልቻለም ነበር። የሚገርመውና አስደናቂው ነገር ቶሚ ሂክስ በራሺያ በነበረው ቆይታ እንደ ፊሊጶስ በመነጠቅ ነበር በተለያዩ የራሺያ የሶቪየት ህብረት ከተሞች ላይ ሲያገለግል የቆየው። ይህ ያልተነገሩ የእግዚአብሔር ጀነራሎች ታሪኮች የሚነገሩበት ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆናችሁን ቀጥሉ።